ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይ 666 ነው መሆነው ፈጣሪ ካልፈረደልኝ። ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይ 666 ነው መሆነው ፈጣሪ ካልፈረደልኝ። ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጄ ደግሞ ነገ ትልቅ ሆኖ ትልቅ መድረክ ላይ ደግሞ ቆሞ እናቱ ምን አይነት ጀግና እንደሆነች እንደኮራችበት አምና ተቀብላ ረድታው አግዛው በእናቱ ብርታት ከእድሜ እኩዮቹ እኩል መናገር እንደጀመረ መስማት እንደጀመረ እናቱ ስራዋን ጥላ ስራዬን ሪዛይን አድርጌ ከልጄ እኩል ስፒች ትራፒ እየተመላለስኩኝ ልጄ እንዲሰማ ያልፈለቀልኩት እንደ ሬዲዮ ለፍልፌ ስፒች ትራፒስቷ የምታደርገውን እያየውኝ 45 ደቂቃ ቁጭ ብዬ እያየው እየቀዳው እቤት መጥቼ 24 አወር እየለፈለፍኩ ልጄን ትሬን አድርጌ ልጄ እንዲናገር ያደረግኩት ጀግና እናት ነኝ። ነገ ትልቅ ቦታ ላይ ቆሜ አወራዋለሁ ይሄንን። እንደገና ልጄ ትልቅ ቦታ ደርሶ የእናቱን ጥንካሬ የእናቱን ጀግንነት ይመሰክራል። ይሄን ደግሞ እድሜ ይስጣችሁና ታያላችሁ። እንዳፍርበት ከሆነ ነገም ደግሜ ይናገራለሁ። ከነጎዳ ለሌሎች እናቶች ብርታት መሆን እፈልጋለሁ። እንደዚህ አይነት ማህበረሰብ ስላለ ነው፣ እንደዚህ አይነት ሰው ስላለ ነው እናቶች ችግር ሲገጥማቸው ስፔሻል ኒድ ልጅ ሲወልዱ እማያይ ልጅ ኦቲስቲክ ልጅ ሲወልዱ የሚደብቁት ይኸው እንደዚህ ስለሚደረጉ ነው። የኔ ልጅ ስፔሻል ኒድ አይደለም የመስማት ችግር ብቻ ነበር የነበረበት። እሱም ተፈቶለት እየሰማ እየተናገረ ነው። ከእድሜ እኩዮቹ እኩል ኖርማል ትምህርት ቤት እየሄደ ነው። ሌላ ነገር ቢሆን ምን ልታደርጉኝ ነበር? ከዚህ የባሰ ነገር ቢሆን። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀብትሽ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ አዲስ ቻሌንጅ ተከፍቷል ማለት ነው። አዲስ አይዲያ መጥቷል። መቼም ዩቱበሮች ምን አይዲያ እናገኝ እያል በፍለጋ ላይ ስንሆን ፈጣሪ ከላይ ዱብ እያደረገ ያመጣልናል ማለት ነው። እንግዲህ እንደምታዩት ሀቢባ ሰሞኑን የሀቢባን ልጅ መነጋገር ያደርገውታል ማለት ነው። የእኛ ቢጤዎች የዩቱብ ጡረተኞች ደግሞ ማለት ነው እና ትንሽ ነገር ታገኙ እያሳቀሉ ትልቅ ነገር እያደረሱ ገንዘብ መለቃቀሚያ ነው የሚያደርጉት። እና በነገራችን ላይ ሀቢባ እንደዚህ በመሆኗ አንደኛ እኔ እቃወማታለሁም፣ ሁለተኛም ደግሞ ይገባታል፣ መናደድም ያስፈልጋታል። ምክንያቱም ልጇ ነው። ልጇን እንደዚህ መናገር የለበትም ማለት። ግን ደግሞ ያው የእሷ ልጅ ይህን ያክል ያናደዳት ትንሽ ነገር የሚያናድድ ነገር ያኔ ትንሽ ስለተሰማት ነው ማለት ነው እንጂ ከማንም ሰው የበለጠ ተሰርቦ አይደለም ይሄ ልጅ ማለት ነው። ከማንም ሰው በላይ የበለጠ አልተሰደበም ይሄ ልጅ ማለት ነው። እውነት ለመናገር ከማንም በላይ ስድብ አልደረሰበትም ይሄ ልጅ። እነሱ አፋቸውን በልቷቸው እንደዚህ ብለው ተናገሩት አይደለ? እንደዚህ ብለው ተሳደቡ። ግን እሷ ይሄን ያክል መናደድ የለባትም። ምክንያቱም የሷ ልጅ ጤነኛ ነው። ይበላል፣ ይጠጣል፣ ይሰማል፣ ይናገራል፣ ያያል፣ ይራመዳል። በቃ ሁሉን ነገር ማድረግ ይችላል። ጤነኛ ነው። ስለዚህ እግዚአብሔር ይመስገን ብላ ፈጣሪዋን ማመስገን ነው ያለባት እንጂ ለሰው ብላ እንደዚህ ሚዲያ ላይ ወጣ ማልቀስ ራሱ ስህተት ነው አይደለም? የሷ ልጅ ፈጣሪያችን እየተሰደበ አይደል እንዴ? ኢየሱስ ክርስቶስ ስንት እየተባለ ነው ሚዲያ ላይ ነብያቸው የሙስሊሞች ስንት እየተባለ ነው። ከዚህ የበለጠ የሚያናድድ የሚያስለቅስ ነገር የለም። ከዚህ የበለጠ ፈጣሪ ሲሰደብ ነው ማልቀስ ያለብን እንጂ እሱ ቢሰደብ ስድቡ እሱ ላይ አይቀርበትም። ምክንያቱም ሰው ነው። ሰው ደግሞ ብዙ ነገር ይደረጋል፣ ብዙ ነገር ይደርስበታል። አይደለም ስድብ ሌላ ነገር ይደርስበታል ማለት ነው። ተሰደበ ብለሽ እንደዚህ መሆን የለብሽ። ምክንያቱም አንቺ ትልቅ ተስፋ ያለሽ ሰው ስለሆንሽ ለቅሶሽን እምባሽን ሳይሆን አንቺ የምታሳይን ለኛ ጀግንነትሽን ነው ለኛ ማሳየት ያለብሽ ማለት ነው። ጀግንነትሽን እያሳየሽን ነው። ደግሞ በዚህ በትንሽ ነገር መሰበር የለብሽም። ይችን ተናገሩ ብለሽ ተሰብረሽ እምባሽን በሚዲያ ላይ ማሳየት የለብሽም። ይሄ እኮ የአንቺ ጥላቶች እኮ ናቸው በምን እናገኛት ብለው የተናገሩት ነው። እና አንቺ ደግሞ የተናገርሽው ነገር ደግሞ በጣም በጣም መጥፎ ነገር ነው ማለት ነው። ማለት ፈጣሪ እለቱን ፍርዱን ካላሳየኝ 666 ተከታይ ነኝ ነው የምሆነው። ኧረ በፍጹም ይሄ ይባልም ነውር ነው። የእምር እንኳን ካንቺ አይደለም ከአንድ ተራ ሰው ምንም ከማያውቀው ከእንደኔ አይነቱ መሀይብ ራሱ ይሄ ቃል መውጣት የለበትም ማለት ነው። ምክንያቱም ፈጣሪ እኮ እለቱን በእለቱ እንደ ሰው ፍርዱን አይሰጥም እንጂ ቃስ ብሎ በጊዜው ፍርዱን ይሰጣል አይደል? እለቱን በእለቱ እንደ ሰው ፍርድህን ካላሳየኸኝ እኔ እንደዚህ ሆናለሁ ማለት እኮ በፈጣሪ ላይ እንትን ማለት ነው ማለት ነው። በፈጣሪ ላይ ሌላ ነገር ማሸረክ እንደ ማለት ነው። እኔም ስለዚህ የተናገርሽው ነገር ራስሽ ፈጣሪን ይቅርታ ማለት ራሱ ይገባሻል ማለት ነው። ምክንያቱም ጤነኛ ልጅ ሰጥቶሻል። በቃ ጨዋ
የምር ነው የምላችሁ። በጣም ጨዋ ልጆች ነው የሰጠሽ። ስለዚህ በዚህ ፈጣሪ ልታመሰግኝ ይኖርብሻል እንጂ እንደዚህ ብለውኛልና እንደዚህ እነሱን ካልቀጣቸው ፈጣሪን ክጄ 666 አመልካለሁ። በጣም መጥፎ ነገር ነው የተናገርሽው። ስለዚህ ወደ ራስሽ ተመለሽ ሀቢባ፣ ወደ ራስሽ ተመለሽ። የሰውን ወሬ ከሰማሽማ፣ ሰው የሚልሽን ከሰማሽማ በትንሽ ሰዓት ውስጥ ታብጃለሽ ማለት ነው በዛ አይነት። ስለዚህ ረጋ ሰከን ብለሽ ፈጣሪሽን አመስግኒ። የተሰጠሽ ብዙ ነው፣ ያጣሽው ነገር የለም። ፈጣሪሽን አመስግኝ ጤነኛ ስለሰጠሽ ማለት ነው እንጂ እነሱ እንዴት ተናገሩ ብለሽ እምቡይ ልቀቁኝ ያዙ ልቀቁኝ እንጂ ከፈጣሪ ጋር ራሱ መጋጨት የለብሽም ማለት ነው። እኔ በነገራችን ላይ የተናገረችው ነገር እኔ ከፈጣሪ ጋር የሚያጋጭ ነው ብዬ ነው ያሰብኩት ማለት ነው። ምክንያቱም እንደዛ ማለት የለባትም ፈጣሪን ማለት ነው። አሁን እኮ ክዳለች እኮ ፈጣሪ 666 ነው መሆነው ፈጣሪ ካልፈረደልኝ። ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይ